ወደዳችሁም ጠላችሁም ግን ብሩኬ እንደዚህ አይነት ሰው እንዳልሆነ በ10 ጣቴ ልፈርም እችላለሁ። ቪዲዮውን ሳየው አልዋሻችሁም። ይሄ ልጅ ስለ ብሩክ ነው የሚወራው ወይስ ጨረቃዎቹ መሃል ሌላ እኛ የጨረቃ ፋሚሊዎች ልናቀው የማንችለው ያላወቅነው ብሩክ አለ ብዬ እንዳስብ ነው የሆንኩት። የእውነቴን ነው። በዚህ ሐሳቤ የምትስማሙ ብሩኬ እንደዚህ ተልካሻ ነገር እንደማያደርግ አይደለም፣ ማድረግ በጣም ትልቅ ነገር ነው፣ እንደማያስብ በቃል ብቻ ሳይሆን በተግባራችሁም እንድታሳዩኝ ይፈልጋለሁ። የምትስማሙ ብቻ የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ጻፉልኝ በኮሜንት። ብሩክም ሃይሚ ሜንሽን ይደረጋሉ እዚህ ቪዲዮ ላይ፣ ያዩታል፣ ያነቡታል። ቆይ የጨረቃ ቤተሰቦች ሁላችሁም መልሱልኝ። አንድ ጥያቄ ልጠይቃችሁ ነው። ዛሬ እዚህ ቪዲዮ ላይ የተወራው ስለ ብሩክ ነው ወይስ እኛም ማናቀው ጨረቃዎቹ መሃል ሌላ ብሩክ አለ? ወንድ ልጅ ማለት ነው ከአንድ ሴት ጋር ሆኖ 10 ሴት ሊያወራ ይችላል። አዳምጡ። ወንድ ልጅ ስለሆን ከኔ ላንተ ይሄንን አልነግርህም። ቆይ ሃይሚ፣ እያወራን ያለነው ስለ ወንድ ልጅ ሳይሆን ስለ ብሩክ ነው። ይኸውላችሁ ምን ይለያየዋል? አንዳንድ ጠባብ አእምሮ ያላችሁ ሰዎች ውጡ፣ በእናታችሁ ከዚህ ቤት እባክህ፣ በፈጠራችሁ ውጡ። እየተወራ ያለው ስለ ሌላው ስለ ባለጌው ወንድ ሳይሆን ስለ ብሩክ ነው። ሃይሚ ቢረሳ እንደው እኔ ይሄንን ቪዲዮ ላስታውስሽ፣ ይሄ ቪዲዮ ይረሳል። ሃይሚ እኛ ብዙ ቃል የተቀባባናቸው ነገሮች አሉ። አዳምጡ በእናታችሁ። እሱንም አትርሺ። ታዲያ ሁሌ እንዳስታውስሽም አታርጊ። ሃይሚ ይሄንን ልጅ ነው እንግዲህ ከማንም ተራ ባለጌ ለጊዜያዊ ስሜት ሴቶችን ከሚቀርብ ወንድ ጋር እያስተያየሽ እየፈረድሽ ያለሽው ይህንን ልጅ ነው። የእውነት ተራ እማይረባ በሆኑ በደረሱሽ ቴክስቶች፣ በማይረቡ በደረሱሽ በጣም ብዙ ምቀኞች እንዳሉብሽ እያወቅሽ ጠላቶችሽን ለእኛ ትነግሪናለሽ እንጂ ለነሱ ምን አይነት ምላሽ መስጠት እንዳለብሽ ሳታውቂ በምታደርጊያቸው እርምጃዎች ብሩኬን አተሽው እንዲቆጭሽ ስለማልፈልግ ብሩኬን የመሰለ ልጅ ካንቺ ህይወት መውጣት ስለሌለበት ነገ ከነገ ወዲያ ሊፈጠር የሚችለው ነገር በጣም እያሳሰበኝ ስለሆነ አስጠነቅቅሻለሁ። ስነ ስርዓት አድርጊ። ይህን ቪዲዮ ሁላችሁም እስከ መጨረሻው ድረስ ተመልከቱት። ሃይሚም ብሩክም እያያችሁኝ እንደሆነ አውቃለሁ፣ እናንተንም ይጨምራል። ለማንኛውም አዲስ አካውንት ነው። ሁላችሁም እንደምታውቁት ገባ እያላችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት። ቶሎ ብለን 10,000 ንግባ። በዚህ አዲሱ አካውንታችን በደንብ ሞቅ ማለት አለበት። ውድ ቤተሰቦቼ ቪዲዮውን ላይክ ማድረጋችሁን በፍጹም ሳትረሱ። እዚህ ቪዲዮ ላይ ሃይሚም ብሩክም ቁጭ ብለው እንደሚያዩት ሁላችሁም ታውቃላችሁና ሐሳብ አስተያየት እኔ በቪዲዮ ስሰጥ የናንተም ስለሚነበብ የናንተም ስለሚታይ እዚህ ኮሜንት ስር ሐሳብና ሴቶቻችሁን ከኔ እኩል ጻፉልኝ። ከኔ በላይ በጣም ብዙ ህይወት ያያችሁና ያያችሁ ያላችሁ እንዳላችሁ አውቃለሁ። ይሄን ቪዲዮ የምታዩትና ጨረቃዎቹ የእውነት እንዲታረቁና ሰላማቸው ፍቅራቸው እንዲመለስ የምትፈልጉ ከሆነ ሐሳብ አስተያየቶቻችሁን ትንሽ ነው ትልቅ ነው ብላችሁ ሳትሰስቱ ጻፉላቸው። ያዩታል፣ ያነቡታል። አዳዲሶች ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። መጣች ያንን ጊዜ ዞር ብዬ ሳስበው ልንለያይ የቻልነው። ቆይ በጣም ብዙዎቻችሁ ከዚህ በኋላ በምናገረው ነገር መቼስ 100% አይደለም 200% ትስማማላችሁ። ሃይሚና ብሩክ ምን አይነት አሰፍሳፊ ጠላቶች እንዳለባቸው ከኛ አልፈው እነሱ እየነገሩን እንደሚያውቁ በጣም ብዙ ሰዎች ነገሮቻቸውን ለማበላሸት ሲሞክሩ እጅ ከፍንጅ እንደያዟቸው ሲነግሩን ትሰማላችሁ። ነገር ግን ሀበሻ ሲተርት ምን ይላል መሰላችሁ? ጠንቋይ ለራሱ አያውቅም ይላል። ውሸት ነበር የሚመስለኝ። ለካ ጠላት እንዳለባቸው ያውቃሉ እንጂ ለጠላቶቻቸው ምን አይነት ምላሽ መስጠት እንዳለባቸው የገባቸው አይመስለኝም። በዚህ በጣም ሁለቱም ያሳዝኑኛል። ይሄኔ የሆነ ዝባዝንኬ ነገር ልከውላት አውቃለሁ። በነገራችን ላይ መሃላቸው የሆነ ሰው ሊገባ እየሞከረ እየቆፈረ እንደሆነ 100% በጣም ብዙዎቻችን ይሰማናል። እየተሰማችሁ ነው ብዬ አስባለሁ። ነገር ግን ይሄ ነገር
ሊገባቸው አልቻለም። ጠላት እንዳለባቸው ቢያውቁም ግን ማን በራቸውን እያንኳኳ እንደሆነ እየተሰማቸው አለመሆኑ በጣም ያሳዝነኛል። እያያችኋት ከሆነ እያየናትች ልጅ ከሰውነት ተራ እየወጣች ነው። እውነቴን ነው የምነግራችሁ። እኔ በጣም ከልብ ነው የማያቸው። ቪዲዮቸውን ብቻ ሳይሆን ከቪዲዮቸው ጀርባ ያለውን ነገር ሁል ጊዜ ተመልከቱ እላችኋለሁና ልክ አይደለችም፣ ልክ አይደለም። ብሩኬም ቢሆን ወንድ ልጅ ነው፣ ነገሮችን እንዲህ በገሃድ ስለማያወጣቸው ነው እንጂ ልክ አይደለም። በውስጡ በጣም ብዙ የሚያስባቸው ነገሮች አሉ። እውነት እንደው የዛሬው ቪዲዮ ዝም ብዬ ቁጭ ብዬ ሳየው እውነት ይሄ ልጅ ብሩክ ነው እንዴ ብዬ እንዳስብን ያደረገኝ። ነገር ግን ከዚህ ቪዲዮ በኋላ የተላከልኝ በጣም ወሳኝ መረጃ ይሄን ነገር እንዳረጋግጥ አድርጎኛል። እስከ መጨረሻው ድረስ ተመልከቱት። ብዙ የማወራው ነገር አለ። ሃይሚም ብሩክም እያያችሁኝ እንደሆነ አውቃለሁ። ቁጭ በሉ። ወንድ ልጅ ማለት ነው ከአንድ ሴት ጋር ሆኖ 10 ሴት ሊያወራ ይችላል። አዳምጡ። ወንድ ልጅ ስለሆን ከኔ ላንተ ይሄንን አልነግርህም። ቆይ ሃይሚ፣ እያወራን ያለነው ስለ ወንድ ልጅ ሳይሆን ስለ ብሩክ ነው። ይኸውላችሁ ምን ይለያየዋል? አንዳንድ ጠባብ አእምሮ ያላችሁ ሰዎች ውጡ፣ በእናታችሁ ከዚህ ቤት እባክህ፣ በፈጠራችሁ ውጡ። እየተወራ ያለው ስለ ሌላው ስለ ባለጌው ወንድ ሳይሆን ስለ ብሩክ ነው። ሃይሚ ቢረሳ እንደው እኔ ይሄንን ቪዲዮ ላስታውስሽ። ይሄ ቪዲዮ ይረሳል ሃይሚ። እኛ ብዙ ቃል የተቀባባናቸው ነገሮች አሉ። አዳምጡ በእናታችሁ። እሱንም አትርሺ። ታዲያ ሁሌ እንዳስታውስሽም አታርጊ። ሃይሚ ይሄንን ልጅ ነው እንግዲህ ከማንም ተራ ባለጌ ለጊዜያዊ ስሜት ሴቶችን ከሚቀርብ ወንድ ጋር እያስተያየሽ እየፈረጅሽ ያለሽው ይሄንን ልጅ ነው። የእውነት ተራ የማይረባ በሆኑ በደረሱሽ ቴክስቶች፣ በማይረቡ በደረሱሽ በጣም ብዙ ምቀኞች እንዳሉብሽ እያወቅሽ ጠላቶችሽን ለእኛ ትነግሪናለሽ እንጂ ለነሱ ምን አይነት ምላሽ መስጠት እንዳለብሽ ሳታውቂ በምታደርጊያቸው እርምጃዎች ብሩኬን አተሽው እንዲቆጭሽ ስለማልፈልግ ብሩኬን የመሰለ ልጅ ካንቺ ህይወት መውጣት ስለሌለበት ነገ ከነገ ወዲያ ሊፈጠር የሚችለው ነገር በጣም እያሳሰበኝ ስለሆነ አስጠነቅቅሻለሁ። ስነ ስርዓት አድርጊ። እኔ ጋር ወይ አላቅም፣ ብዙ ነገር እያሰብኩ ነው። ወይ ከኔ የሚፈልገውን አላገኘም፣ ወይ እኔ እንደሚፈልገው አልሆንኩለትም። ካንቺ የሚፈልገውን ነገር ማግኘት ቢፈልግ ኖሮ ይሄ ልጅ በጣም በቀላል እርምጃዎች ይሄን ሁሉ ጊዜ ስትሄዱ በብዙ ነገር ያሳይሽ ነበር እኮ። ነገር ግን ዛሬ ይሄንን ሁሉ ነገር እንድታስቢ ይሄንን ሁሉ ኮተት አይምሮች ውስጥ እንዲገባ ያደረጉት እነዛ የተላኩልሽ ተራ ቴክስቶች እንደሆኑ መገመት አይከብደኝም። እኔ መገመት አይከብደኝም። ምክንያቱም አንቺ የልጅነት አይምሮ አለሽ። ግን ህፃን ልጅ ገና ህፃን ልጅ ራሱ ይህንን ነገር ማሰብ ይከብደዋል ብዬ አላስብም። ነገር ግን ጠላቶች አሉብኝ ትላላችሁ። ጠላቶቻችሁ ግን ሲመጡባችሁ ምን አይነት ምላሽ መስጠት እንዳለባችሁ ለምን ልታውቁ እንዳልቻላችሁ ነው ግራ እየገባኝ ያለው። ከዚህ በፊት ዳንኤልን አለን፣ ከዛ ሶስና መጣች፣ ከዛ ሊንዳና ቅዱስ አለን። ስንትና ስንት ጉድ ባህላችሁ ተሰግስጎ መጨረሻው ምን እንደነበረ መቼስ መርሳት አንችልም። የጨረቃ ፋሚሊዎች ይህንን ልንረሳ አንችልም። ወደዳችሁም ጠላችሁም ግን ብሩኬ እንደዚህ አይነት ሰው እንዳልሆነ በ10 ጣቴ ልፈርም እችላለሁ። ቪዲዮውን ሳየው አልዋሻችሁም። ይሄ ልጅ ስለ ብሩክ ነው የሚወራው ወይስ ጨረቃዎቹ መሃል ሌላ እኛ የጨረቃ ፋሚሊዎች ልናቀው የማንችለው ያላወቅነው ብሩክ አለ ብዬ እንዳስብ ነው የሆንኩት። የእውነቴን ነው። በዚህ ሐሳቤ የምትስማሙ ብሩኬ እንደዚህ ተልካሻ ነገር እንደማያደርግ አይደለም፣ ማድረግ በጣም ትልቅ ነገር ነው፣ እንደማያስብ በቃል ብቻ ሳይሆን በተግባራችሁም እንድታሳዩኝ ይፈልጋለሁ። የምትስማሙ ብቻ የተለመደችው ቦታችን ላይ ጋር እንገናኝ። ስሜታችሁን ጻፉልኝ በኮሜንት። ብሩክም ሃይሚ ሜንሽን ይደረጋሉ እዚህ ቪዲዮ ላይ፣ ያዩታል፣ ያነቡታል። ደስተኛ ካልሆነ ከኔ ጋር ምን ይሰራል? በቃ መለያየት ነው የሚሻለው። ሲጀመር ለምንድን ነው ከአፋችሁ ከአይምሯችሁ ከንግግራችሁ ሁሉ መለያየት? ጠላቶቻችሁ እኮ በጣም ነው ሐሴት የሚያደርጉት በዚህ ሰዓት።
መለያየት በዚህ በኩል መጣም። እኔ አስታራቂዎቹ ጋር እመለሳለሁ። ፍፄ ዛሬ በጣም አስደብረኸኛል። እውነቴን ነው የምነግርህ። በጣም የብሩክ በጣም ቤስት ጓደኛ ቅርብ ያለህ ሰው ነህ። እመለሳለሁ አንተ ጋር ግን እባክሽ ሃይሚ እያየሽኝ እንደሆነ አውቃለሁ። ብቻሽን ስለሆንሽ ዛሬ ብቻሽን ስለመጣሽ ዛሬ ብቻሽን እንትን ስላልኩሽ በደንብ ልንገርሽ ብዬ ነው ውስጤ ያለውን ነገር እንድትለያዩ ስለማልፈልግ። በጣም ብዙ ሰዎች ብዙ ነገር ሊሉ ይችላሉ። አይመለከተኝም፣ ጉዳዬ አይደለም ስለነሱ። ነገር ግን ላተርፍሽ እፈልጋለሁ። ነገር ግን በጣም ብዙ ጠላቶች እንዳሉብሽ ብታቂም ለነሱ መስጠት ያለብሽ ምላሽ እየገባሽ ስላልሆነ ልናተርፍሽ ስለምንፈልግ እኔም እንዲህ በቪዲዮ የጨረቃ ቤተሰቦችም እዚህ ቪዲዮ ኮሜንት ስር ይጽፉልሻል። እያየሽኝ እንደሆነ አውቃለሁ። ታረሚ፣ ወደ ቦታ። ብሩክ ነው ልጁ። ቆይ ከዚህ በኋላ ፍፄ የሚናገረውን ነገር በደንብ እንድታዳምጡልኝ እፈልጋለሁ እባካችሁ። አይ ነው እኔ እንደዚህ ለኔ እንደዚህ አይገባኝም። ፍፄ እንደዚህ አይገባኝም ለኔ። ግን እንደዚህ አይነት ነገር ካደረገ በጣም ትልቅ ቆይ እንደዚህ አይነት ነገር ካደረገ በጣም ጥፋተኛ ነው ልትል ነው? የእውነት ፍፄ ከኔ በተሻለ እንግዲህ አንተ በጣም ቤስት ጓደኛው ነህ። በጣም ቅርቡ ነህ። በጣም ማለት እንደ ወንድምና እንደ ወንድማማቾች የምትተያዩ ልጆች ናችሁ። እኔ እንኳን እዚህ ቁጭ ብዬ ብሩክ እንግዲህ እንደዚህ አይነት ነገር ሊያደርግ እንደማይችል በ10 ጣቴ ይፈርማለሁ እያልኩ እየተሟገትኩ ነው ያለሁት። ይህን ነገር ያዝ አድርገ ልጅቷ ጠላቶች እንዳሉባቸው ታውቃለህ። ቪዲዮውን አጥፍተክ እኔ አይመለከተንም። እኛ አት ኤንድ ኦፍ ዘ ዴይ በመጨረሻ አብረው ሰላም ሆነው እንዲመጡ ነው የምንፈልገው። እጇን ያዝ አድርገህ ብሩክ እኮ ነው ይሄ ልጅ። እንዴት እንደዚህ ያደርጋል ብለሽ ታስቢያለሽ? እንዴት እንዲህ ያ ሁሉ ነገር እንዴት ተረሳ? እኔ አይደለሁም ይሄን ቪዲዮ ማምጣት የነበረብኝ። በነገራችን ላይ ፍፄ አንተ ነበርክ ይሄን ስራ መስራት የነበረብህ። እሺ ልጅነት ነው። እንደዚህ አይነት በጣም የተራቀቁ ነገሮችን ላታስብ ትችላለህ ብዬ ላስብ። ብሩክ መሆኑን ግን ታውቃለህ። ለእሷ ያለውን ቦታ በደንብ ታውቃለህ። የማይረቡ ሰዎች በሚያመጡት ቆሻሻ ሀሳብ ሁለቱንም እያደነዘዟቸው እንደሆነ ተረድታችሁ ቢያንስ እናንተ ቦታው ላይ ስላልሆናችሁ ከውጭ ያለ ሰው ነገሮችን ከሁለት አንግል ለማየት ይቀለዋል። ይህን ነገር ማሰብ እንዴት እምቢ እንዳላችሁ ሊገባኝ አይችልም። እኔ በጣም የምፈራውን ነገር ልንገራችሁ ውድ ቤተሰቦች፣ አሟረትክ እንዳትሉኝ። እኔ ነገ ከነገ ወዲያ ይሄ ነገር ከሮ ሃይሚም ሌላ ወንድ ይዛ መታ ብሩክም በሱን እንዴት ደግሞ ሌላ ሴት ይዞ መጥቶ ይሄ ነገር እንዳይባባስና እንዳይቀጥል በጣም 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 ስለምፈራ ነው ይህንን ሁሉ ነገር እያወራሁኝ ያለሁት። ሃይሚም ብሩክም እያያችሁኝ እንደሆነ አውቃለሁ። ወደ መስመራችሁ ተመለሱ። ባካ አያዋጣችሁም፣ ተመለሱ። እኔ ወደ ቪዲዮ ራሱ መምጣት አልፈለኩኝም። አዳምጧት። አሁን ደግሞ መጣሁኝ፣ ነገሮችን ግልጽ አድርጌያለሁ። ከዚህ በላይ ምን ትፈልጋላችሁ ከኔ? በቃ ተናገርኩኝ። ኦዲየንስም አንተም ብሩኬም ከኔ ምክንያት ነበራ ማንም ሰው የሚፈልገው፣ ወንድሞቹም ልክ እንደዛው። ይሄው ምክንያት ይሄ ነው። ስለዚህ ጓደኛህን ምከረው፣ ወንድሞቹም ወንድሙን ይምከሩ። ከዚህ በላይ በቃኝ። እኔ በጣም ብዙ ነገር አወራሁኝ አይደል? የጨረቃ ቤተሰቦች፣ በጣም የምወዳችሁ ቤተሰቦቼ፣ ምን አላችሁ እናንተ? እስቲ የእናንተንም ሀሳብ ጻፉ እስቲ እባካችሁን። ያንሳል በጣም ተራ ሀሳብ ነው ብላችሁ እንዳጥሉት። እያዩን ነው፣ ብሩክም ሃይሚም እያዩን ነው። እባካችሁን እንደ ቀልድ አድርጋችሁ እንዳታልፉት። ሀሳብ አስተያየቶቻችሁን ጻፉ። ከኔ የበለጠ የበሰላችሁ ከኔ የበለጠ በጣም ብዙ ህይወት ያያችሁና እያያችሁ ያላችሁ የቻናሌ ቤተሰቦች እንዳላችሁ አውቃለሁ። እባካችሁን አንድ ነገር በሉ። እኔ በዚሁ ልጨርስ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ፈጣሪ ነገ ከነገ ወዲያ እንግዲህ ያለውን ነገር ቸሮር ያሰማን ብቻ ነው ማለት የምችለው በዚህ ሰዓት። የምትሉትን እናንተ በሉ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እዚህ ስክሪን ላይ የግሬስ ፋሚሊ የአብርሽና የሩታን ቪዲዮ አስቀምጥላችኋለሁ። እየገባችሁ ሁላችሁም ተመልከቱት፣ ተዝናኑበት፣ ፈታ በሉበት። አስተያየቶቻችሁን ጻፉ። በቃ አሁን በዚህ ሰዓት የምፈልገው አስተያየቶቻችሁን ብቻ ነው። አዲስ ቤት ነው ታውቃላችሁ። ሰብስክራይብ አድርጉ፣ የደውል ምልክቷን ንኳት፣ ቪዲዮን ላይክ እያደረጋችሁ ውጡ። ይመቻችሁ።